የታጠቁ ሰዎች የሸቀጥ መሸጫን በመዝረፋቸው የሸቀጡ የሂሳብ ሰራተኛ ተባረረ። ማክሰኞ ጠዋት ነበር በ6155 ደቡብ ምዕራብ ቀለበት መንገድ አካባቢ ከሚገኝ የሸቀጦች መሸጫ ጋር ወንጀለኞች ፒካፕ መኪናቸውን ያጋጩት። የሂሳብ ሰራተኛው ገንዘብ እንዲሰጣቸው አለበለዚያ ግን ጉዳት እንደሚያደርሱበት ተናገሩ። በህይወት በመኖሬ እድለኛ ነኝ አለ ጴጥሮስ ቀኖ። ዘረፋው ከተካሄደ በኋላ ጴጥሮስ ለኬኤችኦዩ 11 ኒውስ እንደተናገረው የዛን ዕለት በግዳጅ ለዘራፊዎቹ የሰጣቸው $500 ህይወቱን እንዳተረፈው ተናግሯል። ነገር ግን ሌላ ነገር እንደሚያስከፍለው አላወቀም ነበር። ካለቃዬ የጽሑፍ መልእክት ደረሰኝ። ጴጥሮስ መጥፎ ዜና ልነግርህ ነው፣ ከስራ ተባረሃል ይላል። ጴጥሮስ ለስራ አስኪያጁ የጽሑፍ መልእክት በመላክ ለምን ብሎ ጠየቀ። ምላሹ በካሽ ሬጂስተር ማሽን ውስጥ ከፍተኛ ገንዘብ በማስቀመጡና ይህም የድርጅቱን ፖሊሲ የሚጻረር ነው የሚል ነበር። ጴጥሮስ $150 በላይ በካሽ ሬጂስተሩ ማስቀመጥ እንዳልነበረበት ያምናል። ነገር ግን ወንጀለኞች በዛ ሰዓት ይመጣሉ ብሎ እንዳልጠበቀ ይናገራል። ጴጥሮስ ለ3 ዓመት ተኩል ጥሩ ሰራተኛ እንደነበር ይናገራል። ከኢትዮጵያ ወደ ሂውስተን መጀመሪያ እንደመጣ የሕክምና ትምህርቱን ክፍያ ለመክፈል የምሽት ተረኛ በመሆን ነው ስራውን የጀመረው። ያለዚህ ስራ ህይወቴ ባዶ ነው፣ ይህ ስራ ለኔ ያስፈልገኛል ብሏል ጴጥሮስ። ጴጥሮስ የሸቀጥ ሱቁና ነዳጅ ጣቢያው ባለቤት ለሆነው ድርጅት ላንድማርክ ኢንዱስትሪስ የተዘረፈውን ገንዘብ ከደሞዙ ላይ ለመክፈል ራሱ ፈቃደኛ ነው። ከስራው ስለመባረሩ ይግባኝ ለማለት ለላንድማርክ ኢንዱስትሪስ ስራ አስኪያጆች ለመደወል ሞክሯል። ነገር ግን የትም ሊደርስ አልቻለም። ከኤችኦዩ ገለጻ በመፈለግ ወደ ላንድማርክ ኢንዱስትሪስ ያመራ ቢሆንም በእንግዳ ተቀባይ ሊረዳቸው የሚችል ሰው አለመኖሩ ተነግሯቸዋል። ከኤችኦዩ በተጨማሪም ለድርጅቱ በርካታ ኢሜሎችና የጽሑፍ መልእክቶች ቢተውም ምላሽ አላገኘም።